በሚገጥማችሁ ሰዓት ላይ ምናልባቶች ይበዛሉ። አርግልኝና ላርግልሽ የሚል አምላክ የለም። እንዲሁ ወደዳል። የእግዚአብሔርን ማዳን ግን ኢዮብ ምን ያደርግ ነበረ? ይጠብቅ ነበር። ጥያቄዎቻችን በጣም በእግዚአብሔር ፊት ትንሽ ናቸው። እግዚአብሔር የእናንተን ጥያቄ መፈወስ አይችልም? በደቂቃ ውስጥ within a second እንዲያርጎ እኮ እግዚአብሔር ነገርን መቀየር ይችላል። ለምንድን ነው እግዚአብሔር የቆየው? እግዚአብሔር እስከምን ድረስ ነው በሽታው መከራው በሕይወታችሁ የሚቆየው? ሁሉን ማድረግ እንደሚችል እስክታውቁ ድረስ። የከፈተውን ማንም ሊዘጋ የማይችል የዘጋውን ማንም ሊከፍት የማይችል ተብሎ የተጻፈለት እግዚአብሔር ያንተን ነገር መክፈትም መዝጋትም ይችላል። ምን እስክታረግ ነው ነገር ተይዞ እየጠበቀ ያለው? ሁሉን ማድረግ እንደሚችል እስክታውቅ ድረስ። እግዚአብሔር ስም የተባረከ ይሁን። የእግዚአብሔር ቃል ሰቆቃው ምዕራፍ 3 ላይ ከቁጥር 22 ጀምሮ ያለው እናነባለን። እንደዚህ ይላል። ያልጠፋ ነው ከእግዚአብሔር ታላቅ ምሕረት ከእግዚአብሔር ታላቅ ፍቅር የተነሳ ነው። ርህራሄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። ራሴን እንዲህ አልኩት፣ እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እርሱን ተስፋ ለሚያደርጉት ለሚፈልገውም ሰው እግዚአብሔር መልካም ነው። ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም ነው ይላል። ሃሌሉያ። ሰው የእግዚአብሔርን ማዳን ተስፋ ቢያደርግ ምንድነው? መልካም ነው ይላል። ሃሌሉያ። ሰው በራሱ ምን አይልም? አይበረታም። ሰው በራሱ ማዳንን ለራሱ ማምጣት አይችልም። ስለዚህ ሰው የራሱ በእግዚአብሔር ተስፋ ቢያደርግ በእግዚአብሔርን ቢጠብቅ በእግዚአብሔር ቢታመን ያድነኛል ብሎ ቢታመን ምንድነው ይላል? መልካም ነው ይላል። ሃሌሉያ። እግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱሳችን ወደ ኢዮብ ላይ ስንሄድ ኢዮብ በብዙ መከራና ፈተና ውስጥ ያለፈ እግዚአብሔር ሰው ነው። ብዙ መከራ ገጥሞታል፣ ብዙ ፈተና ገጥሞታል፣ ብዙ ማጣት ገጥሞታል፣ ብዙ ችግር። ለዛውም ያላሰበው ነገር ነው የገጠመው አይደለ? ሁሉ ነገር ቶሎ ነው የተደራረበበት። እንደምታውቁት እግዚአብሔር አምላክ ኢዮብን ሰይጣን ወደ እግዚአብሔር ፊት ቀረበ ይላል። በምድር ላይ እግዚአብሔርን የሚፈራ ሰው አጣው ብሎ ለእግዚአብሔር ነገረው። እሱም አገልጋዬን ባሪያዬን ኢዮብን አይተከዋል ወይ ያለው። ስለዚህ ሰይጣን ነው ስለጠበቅከው ነው ስለከለልከው ነው ፌቨር ስላረክለት ነው ልጆቹን ስለጠበቅ የሚበላውን ስላላሳጣኸው ከብቶቹ ስለወለዱለት ሀብት በሀብት ስለተጨመረለት ነው እንጂ ማንም ያለውን ሁሉ ብትወስድበት ባዶውን ቢሆን በድህነት ውስጥ ቢሆን በህመም ውስጥ ቢሆን በመከራ ውስጥ ቢሆን እርግጠኛ ነኝ ኢዮብ ይክድሃል አለው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ነፍሱን አትንካ ግን ያውልክ አለው። ስለዚህ ሰይጣን ፍቃድን አገኘ። የኢዮብን ልጆች መታ፣ የኢዮብን ንብረት መታ። አንዱን ሀዘን ጨርሶ ሳይጨርስ ሰምቶ ሳይጨርስ ሌላ ሀዘን፣ ልጆች ሞተው ተብሎ ሳይጨርስ ሌላ ንብረት ጠፋ። ይሄ ሁሉ ተደራረበበት። ኢዮብ በዚህ ሁሉ ምንም ነገር አልተናገረም። ስለዚህ ሰይጣን በሰከንድ ምዕራፉ ምንድነው ያለውን ሁሉ መጥቶ ከጨረሰ በኋላ ውድ የሚለውን ነገር ደግሞ ልምታበት አለ፣ ጤናውን። ኢየሱስ ጌታ ነው። ኢዮብ በጣም ተሰቃየ። ሰውነቱ ሁሉ እስኪሸት ድረስ ቆሰለ። ወዳጆቹ ሁሉ እስኪርቁት ድረስ፣ ሚስቱ እስክትጸየፈው ድረስ ምን ትሰራለህ ከዚህ በኋላ? ኖረህም እኮ አትጠቅምም፣ እግዚአብሔርን ሰድበሙት አለችው። ኖረህም የምትጠቅም አይነት ሰው አይደለህም። ትላንትና ሰው ሁሉ ሲመጣ ብድግ ብሎ የተቀበለው፣ ትላንትና ሰው ሁሉ ሲያዩት እጅ የነሱት ያ ትልቅ የተከበረ ባለጸጋ የነበረ ሰው ዛሬ ባዶ ዜሮ ገባ። ንብረት የለው፣ ልጆች የሉት፣ ትዳሩም ሰድበሙት አለችው። እግዚአብሔር እንደረሳው እንደተወው አሰበ። ጤናም የለውም፣ ሮጥ ሮጥ ብሎ እንዳይበላ። ኢየሱስ ጌታ ነው። ሁሉ ነገር ከላይ ወደ ታች ወረደ። በአንዴ ከወደ ነገር ላይ ወጣችሁ ወደ ታች መውረድ በጣም ይከብዳል አይደለ? የሆነ ነገር አይታችሁ በአንዴ ሲጠፋ፣ ብርሃን ውስጥ ቆይታችሁ በአንዴ ጨለማ ሲሆን ሁሉ ነገር ባዶ ሆነ። ስለዚህ አጽናኝ የሆኑ ሰዎች ወደሱ መጡ። ወዳጆቹ 3 ወዳጆቹ መጡ። ግን ሊያጽናኑት ሳይሆን ሊከሱት ነው የመጡት። ኢየሱስ ጌታ ነው። ከማጽናናት ይልቅ ክስን ይከሱት ነበር። ምናልባት የድሃን ገንዘብ በልታ ይሁን፣ ምናልባት ሌላውን አስጨንቀ ይሁን፣ ምናልባት አለኝ ብለ ተመክተ እንዲያርገ ይሁን፣ ምናልባት መልስ አጡለት። ምናልባት ብቻ ይሉታል።
ኢዮብ ግራ ገባው። መቼ ነው ያረኩት ይላል። መቼ ነው እኔ ድሃውን ገንዘብ የበላሁት? መቼ ነው ችግረኛውን አይቼ ያለፍኩት? መቼ ነው የመበለቲቱን ቤት ያራቆትኩት? እግዚአብሔር እኮ ያያል ስራዬን። እግዚአብሔር እኮ ያያል። በፊቱ እኮ ስደፋ ነው የኖርኩት። ፊቱን ስፈልግ ነው የኖርኩት። ይሄ እኮ ለኔ አይገባኝም ነበር። መጽሐፍ ቅዱስ ላይ ኢዮብ እንደዚህ ያላቸው፣ እናንተ አስጨናቂ አጽናኞች ናችሁ አላቸው። እንኳን ልታጽናኙን ይቅርና አስጨነቃችኋት ነፍሴን። እግዚአብሔር ላይ እንድንጠራጠር እስኪያረጉት ድረስ እንኳን ሊያጽናኑት ቀርቶ አስጨነቁት። ምናልባት እንዲያርገ ይሆን አለኝ ብለ ተመከተ ትቢት አውርተ ይሆን እግዚአብሔርን በድለ ይሆን? የወደቃችሁ ሰዓት ላይ ምናልባቶች ይበዛሉ። ምናልባት እንዲህ ስላረክሽ የሆነ ወደቅሽው ሰይጣን ይመጣና የሆነ ነገር ውስጥ ስትገቡ ወይ በበሽታ ወይ በተለያየ ወይ ገንዘብ በማጣት ወይ በየትኛውም አይነት የሰው ልጅ ሊፈተን በሚችል ፈተና ውስጥ ስትገቡ ሰይጣን ምናልባቶችን ይዞ ይመጣል። እንዲሆንሽው እኮ ምናልባት እሁድ ቸርች ስላልመጣሽ ነው ይልሻል። እንዲሆንሽው እኮ ምናልባት ከምናምን ህብረት ስለወጣሽ ነው። እንዲሆንሽው እኮ ምናልባት እናንተ ቸርች ስለመጣችሁ ነው እንዴ? እግዚአብሔር ምሕረት ትልቅ ስለሆነ ነው የተጠበቃችሁት። እግዚአብሔር ስሙ ይባረክ። አርግልኝና ላርግልሽ የሚል አምላክ የለም። እንዲሁ ወደዳችሁ። እንዲሁ የሰራችሁት አንድም የጽድቅ ስራ የለም በእግዚአብሔር ዘንድ የሚያስወድዳችሁ። አንዳችንም ጽድቅ ስራ ሰርቼ እግዚአብሔር ወደደኝ የሚል ሰው ካለ እስቲ እጁን ያውጣ በድፍረት። ማንም የለም። እንዲሁ ወደደን ነው የሚለው። ከነ ኃጢያታችን፣ ከነ በደላችን፣ ከነ አመጻችን ኢየሱስ ጌታ ነው። ስለዚህ ኢዮብን ነፍሱ እስክትጨነቅ ድረስ አስጨነቁት። የእግዚአብሔርን ማዳን ግን ኢዮብ ምን ያረግ ነበር? ይጠብቅ ነበር። እስቲ ጠብቀዋለሁ በሉ። እግዚአብሔር ይመጣል ለሚጠብቁት። የእግዚአብሔርን ማዳን ለሚጠባበቅ ለዛ ነፍስ፣ በመከራ ውስጥ ላለ ለዛ ሰው፣ በህመም ውስጥ ላለ ለዛ ሰው፣ ሰው ሁሉ ለፈረደበት አይዞ ከማለት እግዚአብሔር አዋቂ ነው ከማለት ይልቅ ምናልባት ኃጢአት ሰርተክ ነው ዋሽተክ ይሁን ሰርቀክ ይሁን እያሉ ለሚከሱት ለዛ ሰው ኢዮብ ግን አለ እግዚአብሔር እንደሚመጣለት ያውቅ ነበር። እርሱ እግዚአብሔር ነው፣ ይነጋገረኝ፣ አጥፍቼም ከሆነ ያርመኝ። እግዚአብሔር ነው። እግዚአብሔር በእነዚህ ሁሉ ምዕራፎች ላይ ዝም ብሎ ነበር። ሃሌሉያ! የኛ አምላክ እግዚአብሔር ጻድቅ ነው። እግዚአብሔር ዝም ብሎ ይታዘባል። ብዙ አታውሩ፣ እግዚአብሔር ይታዘባል። ሃሌሉያ! ብዙ አታውሩ፣ ስትወድቁ ብዙ አታውሩ፣ መከራው ስትገቡ ብዙ አታውሩ። እግዚአብሔር በእያንዳንዱ ምዕራፍ ይታዘባል፣ ያያል። መጽሐፍ ቅዱስ እግዚአብሔርን የሚፈራ እንዳለ ያውቅ ዘንድ እግዚአብሔር ወደ ምድር ምን አለ ይላል? ተመለከተ፣ አየ ይላል። ዝም የሚል ሰው እንዳለ። ለዚህ እኮ ነው ዳዊት መከራ ውስጥ ሲሆን ምን አለ? ጡት እንደጣለ ሕፃን ነፍሴን በእግዚአብሔር ፊት ዝም አሰኘውታል። እግዚአብሔር ፊት መከራ ውስጥ ስትገቡ አታቁም ምን እንዳረገ፣ ምን እያረገስ እንዳለ አታቁም። ስለዚህ በእግዚአብሔር ፊት ምን በሉ? አንተ አዋቂ ነህ ብላችሁ ዝም በሉ። ኢየሱስ ጌታ ነው። በህመም ውስጥ ሆኑና አዋቂ ነህ። የእግዚአብሔርን ሐሳብ መርምሮ ያወቃለ። የእግዚአብሔርን እቅድስ ተመራምሮ የደረሰበት አለ? ማንም የለም። ስለዚህ ባልገባችሁ ነገር ላይ ቁጭ ብላችሁ ወይም ሰውን የወደቀን ያዘነን ሰው ለማጽናናት ስትሄዱ ምናልባት በሚል አታጽናኑ። እግዚአብሔርን የሚያውቅ ማንም የለምና። ኢየሱስ ጌታ ነው። ከምዕራፍ 1 ጀምሮ እግዚአብሔር ዝም አለ። ከዛም በኋላ ምዕራፍ 38 ላይ እግዚአብሔር መናገር ጀመረ። ያን ሁሉ ምዕራፍ እስከ ምዕራፍ 38 ድረስ እግዚአብሔር ምን ብሏል? ዝም ብሏል። ሲያወሩ የነበሩት እነማን ናቸው? ኢዮብና ወዳጆቹ ናቸው። ምናልባት እንዲሆን እንዴ በምናልባት በግምት ሲያወሩ ነበር። እግዚአብሔር እስከ ምዕራፍ 38 ድረስ ዝም አለና እግዚአብሔር ምዕራፍ 38 ላይ ግን ተናገረ። ኢዮብ ጋር ሄደና እንደዚህ አለው። እግዚአብሔር በአውሎ ንፋስ ውስጥ ሆኖ ለኢዮብ መለሰለት፣ እንዲህም አለው፣ ዕውቀት በጎደለው ቃል እቅዴን የሚያጨልም ይህ ማን ነው? እስቲ እንደ ወንድ ወገብህን ታጠቅ፣ እኔም ልጠይቅህ፣ አንተም መልስልኝ አለው። ሃሌሉያ! ኢዮብ ከመከራው ብዛት እግዚአብሔርን ብዙ ነገር ብሎታል።
ብሞት እኮ ይሻለኛል፣ ብትወስደኝ እኮ ይሻለኛል፣ ወይ ግደለኝ ወይ ውሰደኝ እያለ ያለቅስ ነበር እግዚአብሔር ፊት። እግዚአብሔር ኢዮብ ጋር መጣና ምን አለ? ይሄ ያለ ዕውቀት እቅዴን የሚያጨልም ማን ነው? ተነስና ቁም እንደ ወንድ፣ ወገብህን ታጠቅ እንደ ወንድ፣ እኔም ልጠይቅህ አንተም ደግሞ መልስልኝ አለው። እግዚአብሔር ጠይቆ የሚመልስ ስጋ ለባሽ የለም። ሃሌሉያ። እግዚአብሔርም ቆመና ኢዮብን መጠየቅ ጀመረ። እያንዳንዱን ስለ ፍጥረት ዓለም ጠየቀው። እንስሳን ስፈጥር ነበርክ? ሰማይን ስፈጥር ነበርክ? ምድርን ስፈጥር ነበርክ? የሜዳ አህዮችን ስፈጥር ነበርክ? የሜዳ አህያ በስንት ጊዜ እንደምትወልድ ታውቃለህ? አላቅም። ሰማይ ሲፈጠር ነበርክ? አልነበርኩም። እንዲህ ሳረግ ነበርክ? አላየሁም። ዝናብ እንዴት እንደማዘንብ ታውቃለህ? አላቅም። ታዲያ እንዴት ነው ከኔ ጋር የምትከራከረው? ታዲያ እንዴት ነው እኔን ለምን የምትለው? ኢየሱስ ጌታ ነው። እንዴት ነው አስረዳኝ ሐሳብህን የምትለኝ? እቺን የምድር ነገር እንኳን እዚህ ምድር ላይ ፈጠርኩትን ነገር መረዳት የማትችል አንተ ስጋ ለባሽ የኔን ሐሳብ ለመረዳት እንዴት ትጠይቃለህ? ኢዮብ በዚህ ሁሉ መሃል ህመሙን በሽታውን ረሳ። እግዚአብሔር አስታወሰው ማን መሆኑን። እግዚአብሔር መሆኑን ለኢዮብ ነገረው። እኔ እግዚአብሔር ነኝ አይደለም። ሙሴ ጋር ሄደና ሙሴ እግዚአብሔርን እንዲህ አለው፣ ግብጽ ሀገር ሄጄ ሲጠይቁኝ አምላክ ማን ነው ሲሉኝ ማን ልበላቸው አለ አይደለ? እግዚአብሔር ምን አለው? እኔ ነኝ ብለህ ንገራቸው። የአብርሃም አምላክ ነኝ እኔው ነኝ በልና ንገራቸው አለ። ኢዮብ ጋር መጣና ግን እኔ ነኝ አላለው። እግዚአብሔር በስራው ውስጥ በሰራቸው ስራ ውስጥ ኢዮብን ተተዋወቀው። በትልቅነት ውስጥ በፈጸማቸው በፈጠራቸው ፍጥረት ውስጥ ኢዮብና እግዚአብሔር ተተዋወቁ። ሃሌሉያ። አልነበርክም፣ እስቲ ይሄን እንዴት እንደሰራው አስረዳኝ አለው። ኢዮብ ከየት አምጥቶ ያስረዳል? እግዚአብሔር። ፀሐይ እንዴት እንደምትወጣ ማስረዳት የሚችል ሰው አለ ከናንተ ማለት? ዝናብስ እንዴት በሰማይ ላይ እንደሚዘንብ ማስረዳት የሚችል ሰው አለ? ስለማይታየው ስለማይዳሰሰው ንፋስ ማስረዳት የሚችል አለ? ከለርና ጣዕም ለሌለው ውሃ እንዴት እግዚአብሔር እንደፈጠረው ማስረዳት የሚችል አለ ከኛ መሃል? ጥያቄዎቻችን በጣም በእግዚአብሔር ፊት ትንሽ ናቸው። ሐዘናችሁ በእግዚአብሔር ፊት ትንሽ ነው። እግዚአብሔር የእናንተን ጥያቄ መፈወስ አይችልም? በደቂቃ ውስጥ within a second እንዲያርጎ እኮ እግዚአብሔር ነገርን መቀየር ይችላል። ለምንድን ነው እግዚአብሔር የቆየው? መልስ አለኝ። ሃሌሉያ። እግዚአብሔር ለምን እንደቆየ ታውቃላችሁ? ከ38 እስከ 41 ድረስ እግዚአብሔር አወራ። ምዕራፍ 42 ላይ ግን ኢዮብ እንዲህ ብሎ መለሰ ይላል፣ አንተ ሁሉን ማድረግ እንደምትችል እቅድ ከቶ እንደማይሰናከል አወቅኩ አለ። በሌላ በመደበኛው ምንድነው የሚለው? ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቅኩ አለ። እግዚአብሔር እስከምን ድረስ ነው በሽታው መከራው በሕይወታችሁ የሚቆየው? ሁሉን ማድረግ እንደሚችል እስክታውቁ ድረስ። ተከራክራችሁ እጅ አስጠምዝዛችሁ ከእግዚአብሔር ጋር ለምን እንዴት አስረዳኝ ብላችሁ ነገር ማስቀየር እንደማትችሉ እስክታውቁ ድረስ፣ ፍጡር እንደሆናችሁ እስክትረዱ ድረስ፣ ፈጣሪ የፈለገውን እንደሚሰራባችሁ እስክታውቁ ድረስ፣ ሸክላ ሰሪው እንደወደደው አድርጎ ሸክላውን እንደሚሰራ የሰራውን መልሶ ያፈረሰ እንደገና እንደሚሰራ እግዚአብሔር ሲፈልግ አፍርሶ እንደሚሰራን እስክታውቁ ድረስ። ሃሌሉያ። ኢዮብ ህመሙን፣ በሽታውን፣ ቁስሉን፣ ማጣቱን፣ የሞቱትን ልጆቹን፣ የተወሰደበትን ንብረቱን ሁሉ ረሳና እግዚአብሔርን ሲያየው እንዲህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆንኩ ሐሳብህ ይከለከል ዘንድ ከቶ እንደማይቻል አሁን መቼ አወቀ? እግዚአብሔር ሲያወራ አወቀ። ያ ሁሉ ምዕራፍ ላይ ሲያወራ የነበረው ማን ነው? አስጨናቂ አጽናኞች፣ ወዳጆች፣ ሰዎች። እግዚአብሔር በዛ ሁሉ ምዕራፍ ዝም ብሎ ነበረ። ሃሌሉያ። ልክ እነዛ ሰዎች ዝም ሲሉ እግዚአብሔር ሲያወራ ኢዮብ እግዚአብሔርን አወቀ። ስለዚህ እጁን አነሳ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ አለ። ሐሳብህን መከልከል ማንም ስጋ ለባሽ ሊከለክለው እንደማይችል ሐሳብህን አሁን አወቅኩ። ለዚህ ነው ራእይ ላይ ሲናገር የዳዊትን መክፈቻ በእጁ የያዘ የከፈተውን ማንም ሊዘጋ የማይችል የዘጋውን ማንም ሊከፍት የማይችል ተብሎ የተጻፈለት
እግዚአብሔር ያንተን ነገር መክፈትም መዝጋትም ይችላል። ምን እስክታረግ ነው ነገር ተይዞ እየጠበቀ ያለው? ሁሉን ማድረግ እንደሚችል እስክታውቅ ድረስ። ኢየሱስ ጌታ ነው። እግዚአብሔር ሁሉን ማድረግ እንደሚችል እስክታውቅ ድረስ ደጋግሞ 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 ይጠራሃል። በመከራው ውስጥ ይጠራሃል። እግዚአብሔር ሄደና ሳሙኤል 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 እያለ ጠራው። እንቅልፍ የተነሳበት ሌሊት ነው ሳሙኤል እየተነሳ 24 ጊዜ በቃ በየደቂቃው ኤሊ ጋር ይሮጣል። አቤት ኤሊ አቤት ጠራኸኝ ይላል። እንቅልፉ ተረበሸ። ኢየሱስ ጌታ ነው። እግዚአብሔር አንዳንዴ ጤናን ሲረብሽ፣ ቢዝነስን የሆነ ነገርን ነካ ሲያርግ፣ የተረባበሸ ነገር ስታይ ቆም በልና እግዚአብሔር ሆይ ምን እያልከኝ ነው? እነሆኝ እሰማለሁ ተናገረኝ በሉት። ህመም ውስጥ ሆናችሁ የህመም አልጋ ላይ ሁኑና እግዚአብሔር ሆይ በዚህ ህመም ውስጥ ምን እያልከኝ ነው? እነሆ ባሪያህ ይሰማልና ተናገረኝ። እግዚአብሔር ሆይ በዚህ ማጣት ውስጥ ምን እያልከኝ ነው? እነሆ ባሪያህ ይሰማልና ተናገረኝ በሉት። በተደበላለቀ ነገር ላይ እግዚአብሔርን መስማት ልመዱ። እግዚአብሔር ያኔ ይነሳና ሁሉን ቻይ አምላክ እንደሆንኩ ታውቃለህ ይልሃል። ማዳን መግደል የኔ እንደሆነ ታውቃለህ። መሾምና መሻር የኔ እንደሆነ ታውቃለህ። መዝጋትና መክፈት የኔ እንደሆነ ታውቃለህ ይልሃል። አዎ ጌታ ሆይ ስትለው ያኔ የተዘጋውን ነገርህን መጥቶ ይከፍታል። ኢየሱስ ጌታ ነው። ሳሙኤል ባሪያ ይሰማል ንገረኝ እስኪል ድረስ ሳሙኤል እንቅልፍ እስኪያጣ ድረስ እግዚአብሔር ምን አደረገው ይላል? ጠራው። እረፍት አታገኙም እግዚአብሔርን እስክታውቁት ድረስ። ደጋግሞ ይጠራቸዋል። ሳሙኤል ይለዋል። ሮጦ አቤት ኤሊ ይለዋል። ተመልሶ ሊተኛ ሲል እንቅልፍ መተኛት አይችልም። ለምን? እግዚአብሔር መጥቷል። እግዚአብሔር ተወራርዷል። እግዚአብሔር ሰው አግኝቷል። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ እንደገና ሊተኛ ሲል እግዚአብሔር ይቆምና ሳሙኤል ይለዋል። ይሮጣል ኤሊ ጋር። አቤት ጠራኸኝ ይለዋል። ልጅ ያልጠራውክም ተመልሰተኛ ይለዋል። ሶስተኛም ጊዜ ሳሙኤል ይለዋል። ኢየሱስ ጌታ ነው። እንዴት ደስ የሚል አምላክ ነው! እንዴት ግሩም አባት ነው! እንዴት ቸር አምላክ ነው! እንዴት ትሁት አምላክ ነው! እንዴት የተረጋጋ አምላክ ነው! ሃሌሉያ! ኢየሱስ ጌታ ነው። በመጨረሻም ግን ኤሊ አወቀ። ከዚህ በኋላ ይህን ድምጽ ስትሰማ ወደኔ አትምጣ፣ እዛው አጠገብጋክ ነው። በረከታ አጠገብጋ ነው። ሌላ ሰው ጋር አትሩጥ። ወጀቡ ፊት ቁሙና እግዚአብሔር ሆይ እነሆ ሰማሃለውና ምን በለኝ ንገረኝ። ስለዚህ ሳሙኤል እንደገና እግዚአብሔር መጣና ቆመ ይላል። ሳሙኤል አለው። አሁን ግን ሳሙኤል ወደ ኤሊ አሮጠም። ምን አለ? እነሆ ባሪያ ይሰማልና ድምጹ ማውራት ጀመረ ይላል። እግዚአብሔር በመከራ ውስጥ ኮሚኒኬት ማድረግ የሚጀምረው ወደነ ኤልፋዝ መሮጥ ስናቆም ነው። ወደነ በልዳዶስ መሮጥ ስናቆም ነው። ኢዮብን እናጽናናለን ወዳሉት ሰዎች መሮጥ አቁሙና ወደ እግዚአብሔር ቁሙ። መከራ ውስጥ እንዳላችሁ፣ እንደታመማችሁ፣ እንደተቸገራችሁ፣ እንዳጣችሁ ባልተፈቱ ጥያቄዎች ውስጥ ቁምና ባሪያ ይሰማልና ተናገረኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የኛ አምላክ ጻድቅ ነው። የኛ አምላክ ትልቅ ነው። ኢየሱስን በታንኳቸው ላይ ጭነውታል። አደገኛ ወጀብና ማዕበልም ተነስቶባቸዋል። ስለዚህ እነዚህ ሰዎች ምን አረጉ ይላል መጽሐፍ ቅዱሳችን ላይ? እርስ በርሳቸው ተነጋገሩ፣ አሉ፣ ጮሁ፣ ተጫጫሁ፣ ለመቅዘፍ ሞከሩ፣ የተለያየ ነገር አረጉ። እርስ በርሳቸው እያወሩ ነው። ወጀቡም እያወራ ነው። ሃሌሉያ! እርስ በርስ እያወራችሁ ነው። መከራውም እያወራ ነው። ማዳን ወደማይችል ሰው አትሩጡ። ለዚህ ነው ሰቆቃው ኤርሚያስ ላይ ምን ያለው? እስክትመጣ ምን አረጋለሁ ይላል? እጠብቅሃለሁ አለ አይደለ? ኢየሱስ ጌታ ነው። ስለዚህ ማዳን ወደማይችሉ እርስ በርሳቸው በጮት ያወራሉ። አይሰማሙም፣ ይጮሃሉ። ወይኔ ልንጠፋ ነው፣ ወጀቡ ሊገለን ነው፣ ልንሰምጥ ነው፣ ማለቃችን ነው ይላሉ። ኢማጂን ታስቡ እንግዲህ ታንኳ ውስጥ ኢየሱስ ተኝቷል። ኢየሱስ ጌታ ነው። አንድም ወደሱ የሮጠ የለም። ነገሩ ሲብስ ግን ትዝ ሲላቸው ለካ የጫኑት ኢየሱስ አለ። ሃሌሉያ! ወደ ኢየሱስ ሮጡና ምን አረጉት ይላል? ቀሰቀሱት ይላል። ስንጠፋ አይገድህም ወይ? ትተኛለህ እንዴ? እንዴ ዝም ትላለህ? እኛ እየጠፋን እያለቅን ዝም ትላለህ እንዴ አሉት። ኢየሱስ ጌታ ነው። በመከራ ውስጥ ኢየሱስን አናግሩት። ምን ትላለህ? በዚህ መከራ ውስጥ ምን ትላለህ በሉት። ኢየሱስ በመከራ ውስጥ ምን እንደምላሳያችሁ አለ። ስለዚህ ብድግ አለና እጁን አንስቶ ማዕበሉን ምን አረገው? ጸጥ በል።
ሃሌሉያ። ማዕበሉ ምን አለ ይላል? ጸጥ አለ። ስለዚህ ልክ ኢዮብ እንዳወቀው እነዚህ ሰዎች ብድግ አሉና ይሄ ወጀብና ማዕበል የሚታዘዝለት ማን ነው ብለው ተገረሙበት፣ አወቁት። ወጀብ ማዕበል የሚታዘዝለት ማን ነው? መከራችሁ ኢየሱስና እናንተን ሊያስተዋውቅ ነው። ችግራችሁ ውስጥ ኢየሱስ እያወራ ነው። ችግራችሁን ለፉና ኢየሱስ ምን እያልክ ነው በሉት። ምን እያልክ ነው በገጠመኝ ጥያቄ ውስጥ? ምን እያልከኝ ነው በስብራት ውስጥ? ምን እያልከኝ ነው በረሃብ ውስጥ? ምን እያልከኝ ነው በመከዳት ውስጥ? ምን እያልከኝ ነው በሐዘን ውስጥ? ምን እያልከኝ ነው እያለፍኩበት ባለው ህይወት ውስጥ በሉት። እግዚአብሔር እያለ ያለው ነገር አለ። መከራው የቆየው እነሆ ሰማለውና ተናገር እስክትል ድረስ ነው። ወጀቡ እያወራ ያለው ኢየሱስ ማውራት ስላልጀመረ ነው። እነሆ ሰማለውና ተናገር ስትል ኢየሱስ ያወራ፣ ሌላው ዝም ሊል የተገባ ስለሆነ ሌላ ሁሉ ምን ይላል? ጸጥ ይላል። ሃሌሉያ። አንተ ስታወራ ወጀቡም አብሮ ይከስሃል። አንተ ስትናገር ወጀብ ይነሳና አንተ ማነክ ይልሃል። አንተ ማነክ? አጠፋሃለሁ፣ ገለሃለሁ ይልሃል ወጀቡ። ኢየሱስ ሲናገር ግን ወጀቡ ምን ይላል? ጸጥ ይላል። እንዴት ችሎ ያናግረዋል? እሱ እኮ የወጀቡ አዛዥ ነው። ማዕበሉን የሚያናውጥ አምላክ እኮ ነው። ሃሌሉያ ሃሌሉያ። ስለዚህ እግዚአብሔር ሴት መጽሐፍ ቅዱስ ላይ ማንበብ ትችላላችሁ። አንደኛ ሳሙኤል ምዕራፍ 2 ላይ የሐና ጸሎትንም ስትመለከቱ ሐና እንደዚህ ያለች ይላል። ሃሌሉያ። አንደኛ ሳሙኤል ምዕራፍ 2 ላይ እንከፍታለን። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳን ደስ ብሎኛል፣ እንደ እግዚአብሔር ቅዱስ የለምና። በማጣቷ ውስጥ ሳሙኤልን በማጣቷ ውስጥ እግዚአብሔርን አገኘችው። ሃሌሉያ። ለሳሙኤል እስካትራራ ድረስ ስንት ዓመት ሙሉ ለጠበቀችው ልጅ ሳትራራ ለእግዚአብሔር አሳልፎ እስከ መስጠት ድረስ ባጣችው ነገር ውስጥ እግዚአብሔርን አገኘችው። ዛሬ እግዚአብሔርን ልታገኙ ከወደዳችሁ ባጣችሁት ነገር ውስጥ ነው እግዚአብሔር ቆሞ ያለው። ኢየሱስ ጌታ ነው። እንደንትና አትቁጠሩት፣ ከሰው የተለየ መከራና ፈተና እንደደረሰባችሁ አትቁጠሩት ይላል እግዚአብሔር ቃል ሲናገር። እያንዳንዳችን አባቶቻችን ተፈትነው ያለፉበትን ፈተና ነው የምንፈተነው። አባቶቻችን ግን ምንድነው ፈተናውን እንዴት አለፉ ስትሉ በፈተናው ፊት ይቆሙና እግዚአብሔር ሆይ ምን ትላለህ? እየሰማሁ ነው ይሉታል። አንተ ፈተናውን አናግረ ማለፍ አትችልም። እግዚአብሔር የግድ ማናገር አለበት። አንተ ወጀቡን አውርተ ሊሰማክ አይችልም። የወጀብ አምላክ የወጀቡ አዛዥ እግዚአብሔር የግድ ማውራት አለበት። አንተ የተዘጋ በር ላይ ቆመ ብታወራ አይሰማህም። እግዚአብሔር የግድ ማውራት አለበት። ምክንያቱም ምን ይላል? እሱ የከፈተው ማንም ሊዘጋ አይችልም ይላል። እርሱ ሊያወራልህ ይገባል። ለዚህ ነው አንተና ዙሪያክ ላይ ያሉት አጽናኞች ጸጥ ትሉና እግዚአብሔር ሆይ ምን ትላለህ? በዚህ ጉዳይ ላይ ምን እያልከኝ ነው? ምን እያስተማርከኝ ነው? ወጀቡ ምን እያስተማረኝ ነው? ወጀቡ ኢዮብን አስተማረው ምን እንደሆነ እግዚአብሔር ሁሉን ቻይ እንደሆነ። ሐናን ምን አስተማራት እግዚአብሔር? አትታበዩ አለች። በቃ አትታበዩ፣ በኩራት አትናገሩ። እግዚአብሔር ምንድነው? አዋቂ ነው አለች። እባካችሁ ሰዎች አትታበዩ። ወይኔ እድሌ፣ ወይኔ ምኔ፣ እግዚአብሔር ትቶኛል፣ እንዲኮ ነው እንዲህ ነው አትበሉ። እግዚአብሔር አዋቂ ነው። በተዘጋ በር ጀርባ እየሰራ ያለ ስራ አለ። እናንተ ሳይነግር እየተዋጋላችሁ ያለ ውጊያ አለ። እየነቀለው ያለ ተክል አለ። እየተከለላችሁ ያለው ነገር አለ። እግዚአብሔር በተዘጋ ጀርባ በተዘጋ በር ጀርባ ስለናንተ እየተዋጋ ነው። ዝም በሉ አለች። አትናገሩ በኩራት። ንግግር ካልቻላችሁ እግዚአብሔር ፊት ዝም ማለት ጠቢብነት ነው። ለዚህ ነው ምሳሌ ላይ ሲናገር በእግዚአብሔር ፊት ለመስማት መቅረብ የሰነፎች መስዋዕት ከማቅረብ ይልቅ ይበልጣል ይላል። ሰሚ ሁኑ በእግዚአብሔር ፊት። ሳሙኤል ሰማው እግዚአብሔርን። ምን ትላለህ? እነሆ ሰማሃለው ንገረኝ አለ። ኢዮብ ሰማው እግዚአብሔርን። በምዕራፍ 38 ላይ ጸጥ አለና እግዚአብሔርን ማዳመጥ ጀመረ። እግዚአብሔር አወራ፣ በሽታ ዝም አለ። እግዚአብሔር አወራ፣ ሞት ዝም አለ። እግዚአብሔር አወራ፣ ጨለማው ዝም አለ። እግዚአብሔር አወራ፣ ወጀቡ ዝም አለ። ደቀ መዛሙርቶቹ መጫጫው ተውና ኢየሱስን ቀስቅሰው ምን ትላለህ በዚህ ወጀብ ላይ አሉት። እግዚአብሔር ልጅ ኢየሱስ ተናገረ፣ ወጀቡ ዝም አለ። ዛሬ ነገር ዝም እንዲልላችሁ ትፈልጋላችሁ?
ዛሬ ችግር ዝም እንዲልላችሁ ትፈልጋላችሁ? ዛሬ እግዚአብሔር ሆይ ምንድነው ይሄ ጉዳይ? እንደ ኢዮብ ምንድነው ማይቆም ነገር? አንዱን ስል አንዱ ልጆች ሲሞቱ ንብረት ሲጠፋ ደግሞ ጤና ሲበላሽ ምንድነው አንዱን ብዬ አንዱን እያላችሁ ከሆነ እኔ ዛሬ ልንገራችሁ፣ በእግዚአብሔር ፊት ግቡ፣ በራችሁን ዝጉና እነሆ ባሪያ ይሰማልና ተናገረኝ በሉት። ሃሌሉያ። እግዚአብሔር ላንተ ብቻ አይናገርም፣ ለወጀቡም ይናገራል፣ ለመከራው ይናገራል። አንተና እግዚአብሔር ማውራት ስትጀምሩ እሺ እኔ ልናገር፣ ማንነቴን ልናገር፣ ስሜን ልንገርክ ብሎ እግዚአብሔር ብድግ ሲል መከራ ከእግዚአብሔርን ስም ሲሰማ ዝም ይላል። ወጀቡ የእግዚአብሔርን ስም ሲሰማ ዝም ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሙሴ ጋር ሄደና እኔው ነኝ አለው። ያኔ ሁሉ ነገር ዝም አለ። እግዚአብሔር ሲያወራ መከራክ ዝም ይላል። የእግዚአብሔርን ሰው ወደ ደረቀ ሸለቆ አጥንት ብቻ ወደ ሞላበት እግዚአብሔር ወሰደው ይላል በራእይ። ስለዚህ እግዚአብሔር አንድ ነገር ጠየቀው። የሰው ልጅ ያለው ይሄ ሰራዊት ሆኖ የሚነሳ ይመስልሃል? ይሄ የደረቀ አጥንት ሰው የሚሆን ይመስልሃል አለው። አስቡት፣ አጥንቶቹ እነዛ ሰዎች ከመሞት አልፈው ስጋቸው ከላያቸው ላይ የለም፣ አጥንት ሆነዋል። ከአጥንት መሆን አልፈው ደግሞ አጥንቶቹ ምን ሆነዋል? ተበታትነዋል። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ሰው እንዲህ አለ፣ አንተ ታውቃለህ ጌታ ሆይ። ኢየሱስ ጌታ ነው። ይሄ ነው በእግዚአብሔር ፊት የሚመለሰው መልስ። ሃሌሉያ። እናንተ ታውቃላችሁ እንዴ? እግዚአብሔር ምን እየሰራ እንዳለ የሚያስረዳ ሰው አለ እንዴ? የለም። አንተ ታውቃለህ አለ። ሐና እንዳለችው አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነው አለች። የሌለን ወደ መኖር ማምጣት ይችላል። የሌለን የሞተን ነገር ሰው አርጎ ማስነሳት ይችላል። ሰራዊት አርጎ ማቆም ይችላል። ለራሱ ክብር ማሰለፍ ይችላል። ሞተ ያላችሁት ምንድነው? አበቃ ያላችሁት ምንድነው? አልቆልኛል ያላችሁት ምንድነው? አላለቀላችሁም። ዝም ስላላላችሁ ነው። በእግዚአብሔር ፊት ዝም ስላላላችሁ ነው በሽታ እያወራ ያለው። እናንተ እያወራችሁ ስለሆነ ነው ድህነት እያወራ ያለው፣ መከራ እያወራ ያለው፣ ማጣት እያወራ ያለው፣ ሐዘን እያወራ ያለው። ዝም በሉና እግዚአብሔር ሆይ በዚህ መካከል ምን ትላለህ በሉት። እግዚአብሔር ሆይ በነገሬ ውስጥ ምን እያልክ ነው በሉት። እግዚአብሔር በጤናዬ ውስጥ ምን እያልክ ነው በሉት። በተዘጋ ማህፀን ውስጥ እግዚአብሔር ሆይ የምታወራው ምንድነው በሉት። እግዚአብሔር የሚያወራው ነገር አለ። ሳሙኤልን ያወራላችኋል። ያዘጋጀውት ነብይ አለ ይልሻል። የተዘጋ ነገር ውስጥ ያዥና የተዘጋ ማህፀን ላይ እጅሽን አስቀምጪና እግዚአብሔር ሆይ በተዘጋው ማህፀኔ ውስጥ ምን እያልክ ነው? ምንድነው ልትነግረኝ የፈለከው? ለሌላው ሰጥተህ ለኔ ስትከለክል ምን እያልከኝ ነው? ምን እንድማር ነው? ምን እንዳውቅልህ ነው? እንድሰለጥንልክ ነው? እንድበረታልክ ነው? እንድጠነክርልክ ነው? እግዚአብሔር ሆይ አሁን ባሪያክ ይሰማልና አስተምረኝ፣ ንገረኝ። እግዚአብሔር ስሙ ይባረክ። አለበዚያ ግን እድሜ ዘመናችሁን በሙሉ ልክ እንደነዛ አስጨናቂ አጽናኞች ምናልባት እንደዚህ ሆነ ይሆን፣ ምናልባት አባቴ ኃጢአት ስለሰራ ይሆን፣ ምናልባት እናቴ ስለበደለች ይሆን፣ ምናልባት እንዲያርጌ የዛሬ ስንት ዓመት የሰራውት ኃጢአት ስላለ ይሆን። ኢየሱስ ጌታ ነው። እግዚአብሔር በምናልባት አይሰራም። የትላንት ኃጢአታችሁን ንስሐ የገባችሁ ሰዓት ረስቶታል። እሱ እንኳን አያስታውሰውም። እናንተ የምታስታውሱትን ኃጢአት ረስቶታል። ኢየሱስ ጌታ ነው። ያ በእውርነት ተቀምጦ የነበረውን ሰው የደቀ መዛሙርት ምን አሉ ሲያዩት? የታወረው ምናልባት እናትና አባቱ ኃጢአት ስለሰሩ ይሁን። ሰው ሲያወራችሁ በምንድን ነው? በምናልባት እኮ ነው የምናወራው። የተረጋገጠ እኮ ንግግር የለንም። የተረጋገጠ እኮ ሐሳብ እንኳን የለንም። ምናልባት ተብሎ ይታሰባል። ምናልባት እንዲህ ሊሆን ይችላል። የአየር ሁኔታ ሲዘግቡልን ራሱ እኮ ምንድነው የሚለው? እንዲህ ዳመናማ ይሆናል ተብሎ ይታሰባል አይደል የሚባለው? ዳመናማ ይሆናል ብለው እኮ ፀሐይ የሚወጣበት ጊዜ አለ አይደል እንዴ? እግዚአብሔር በምናልባት የሚሰራ አምላክ አይደለም። እግዚአብሔር ምናልባትን አይወዳትም። ስለዚህ ደቀ መዛሙርቶቹ መጡና ምናልባት ኃጢአት ስለሰራ ይሆን አይኑ የታወረው? ምናልባት ቤተሰቦቹ ኃጢአት ስለሰሩ ይሆን? እሱ ነው ወይስ ቤተሰቦቹ ኃጢአት ሰሩ? ሃሌሉያ። ኢየሱስ ዞር ብሎ አያቸውና እግዚአብሔር ክብር ሊገለጥበት እንጂ ለሌላ አይደለም። የምታልፊው መከራ እኮ እግዚአብሔር ክብር ሊገለጥበት ነው። ቆም ብለሽ ከሰማሹ፣ ቆም ብለሽ እነሆ ባሪያ ይሰማል ካልሽው እግዚአብሔር ሊያወራ የተዘጋጀ አምላክ ነው። እግዚአብሔር ለምን በነገርሽ ዝም አለ? እያወራሽ ስለሆነ።
ዝም ስላላልሽለት እርሱ እንዴት ያውራ? እግዚአብሔር ሂሶ ዲፕሎማቲክ የሆነ አምላክ ነው። ስርዓት ያለው አምላክ ነው። እኔ ያወራው እሱም እኩል እየተጫጫኸ የሚያወራ አምላክ አይደለም። እግዚአብሔር እንዴት ነው የሚያወራው መሰላችሁ? ዝም ስትሉ ማውራት ይጀምራል። ኢየሱስ ጌታ ነው። ዝም ስትሉ እንድታደምጡት ይፈልጋል። ሳሙኤል አቤት እስኪለው ድረስ እግዚአብሔር መጥራቱን አላቆመም። አቤት እስክትሉት ዝም እስክትሉት ድረስ በተለያየ መንገድ ይጠራችኋል። ወይ በጤና ወይ በተለያየ ነገር ስማችሁን ይጠራዋል። ስለዚህ በእግዚአብሔር ፊት ምን ማድረግ ይሁንልን? ዝም ማለት ይሁንልኝ በሉ እስቲ። እግዚአብሔር ፊት ዝም ማለት እድል ነው። እግዚአብሔር ፊት ዝም ማለት ይሁንልን። ሃሌሉያ ሃሌሉያ። ሰይጣን የመጀመሪያው አጀንዳው የሰይጣን መጀመሪያ በቃ ዋናው ሐሳቡም እንደሆነ ታውቃላችሁ። ልክ የወደቃችሁ ሰዓት፣ የታመማችሁ ሰዓት በቃ እግዚአብሔርን እየፈራችሁ የተከታተላችሁ የሆነ ደስ የማይል ነገር በህይወታችሁ ላይ ሲፈጠርና ሲሆን መጀመሪያ የሚያስታውሳችሁ ነገር የትላንታችሁን ኃጢአት ነው። እግዚአብሔር እንኳን የረሳውን ኃጢአት። ይሄ ሰይጣን የመጀመሪያ ባህሪ ነው። ሰው መጥቶ የሆነ ነገር ሲፈጠርባችሁ ትላንት እኮ ሜቢ እንደዚህ አርገሽ ስለነበረ ወይ እንዲያርገክ ስለነበር ድሮ እኮ ጫት ጥቅም ስለነበር ድሮ እኮ ኃጢአት ጫት መቃም ካቆመ የቆየን ሰው ይመጣና የዛሬ ምናምን አመት እኮ የሰራውን ኃጢአት እግዚአብሔር አስታውሶ ነው የሚቀጣክ ይለዋል። ኢየሱስ ጌታ ነው። የእግዚአብሔር ሰው ያቺን መበለት ሴት ምን ልስጥሽ አላት። ልጅ የላትም፣ ልጅ ስጣት አለው እና ልጅ ከተሰጣት በኋላ ልጁ ምን ሆነ ይላል? ሞተ ይላል። ያቺ ሴት ወደ እግዚአብሔር ሰው ቀርባ እንዲህ አለች፣ ያለፈውን ኃጢአቴን ቆጥረ ልትቀጣኝ ነው ወይ መጣሁ አለች። ቆጥሮ የሚቀጣ አምላክ የለንም። ሃሌሉያ። እግዚአብሔር ቆጥሮ አይቀጣም። የኢየሱስ ምህረት ሰፊ ነው። ለዚህ ነው እግዚአብሔር ቃል ለቁጣ የዘገየ ለምህረት የቸኮለ አምላክ ነው። ሊምር የቸኮለ አምላክ ነው። ሮጦ ሊያቀፍ የቸኮለ አምላክ ነው። እንኳን የዛሬ 20-30 ዓመትን እየዞረ ሊቀጣ ይቅርና ሃሌሉያ የዛሬውን እንኳን ኃጢአት በርከክ ብለን አባ ይቅር በለኝ ስንለው ሮጦ ሊያቀፍ የቸኮለ አምላክ ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ሰዎች እግዚአብሔር እንዲህ ያለ ነው፣ በተጨነቃችሁበት ነገር ላይ ግቡ። ወደ ሌላ ሰው አትሩጡ። ወደ ሌላ ሰው እግራችሁ አይሂድ። በራችሁን ዝጉና እግዚአብሔርን እንዲበሉት ባሪያ ይሰማልና ንገረኝ በሉት። በወጀቡ መሃል ውስጥ ቁሙና እግዚአብሔር ሆይ ይሄ ህመም ምን እያስተማረኝ ነው? በዚህ ህመም ውስጥ ምን እያልክ ነው? ባሪያክ ትሰማለችና ተናገር በሉት። እግዚአብሔር ይሰማል። እግዚአብሔር ይናገራል። እግዚአብሔር ልጅ ኢየሱስ ስሙ የተባረከ ይሁን። እግዚአብሔር በሚታመኑት ሰዎች የሚደሰተው ለዚህ ነው። ሊያደምጡት በሚፈልጉ ሰዎች የሚደሰተው ለዚህ ነው። መዝሙር 147 ከ10 እስከ 11 እንዲህ ይላል፣ የፈረስን ኃይል አይወድም፣ በሰው ጭን አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑት ይደሰታል ይላል። እግዚአብሔር ምን አይወድም? የፈረስን ኃይል አይወድም፣ የሰውንም ጭን በሰውም ጭን አይደሰትም። እግዚአብሔር ፊት ምንም ነገር አዋተሽ እግዚአብሔር አይሰራ። ሃሌሉያ። እግዚአብሔር አዋተን የሚሰራ አምላክ አይደለም። ቆይ ካንቺ 50 ቆይ ከኔ 50 ብሎ አይደለም ፈውስን የሚልከው። ሃሌሉያ። እግዚአብሔር ብቻውን የሚሰራ አምላክ ነው። ፈጠን ስላለን ደስ ብሎት የሆነ ነገር የሚያረግብን አምላክ አይደለም። እግዚአብሔር አምላክ ምንድነው መሰላችሁ? በምህረቱ በሚታመኑት ደስ ይለዋል። እግዚአብሔር ወይ አምነሃለሁ፣ በሁኔታ ውስጥ ቆመው አምነሃለሁ። እየገጠመኝ ያለውን አይደለም፣ የከበበኝን አይደለም፣ እየተሰማኝ ያለውን ስሜት አይደለም፣ ሰይጣን ደጋግሞ የሚነግረኝን የውሸት ቃላት አይደለም። አንተን እግዚአብሔርን አምነሃለሁ። ትሞቻለሽ እያለ የሚነገረኝን ቃል አይደለም። አትረቢም አትጠቅሚም እየተባለ የተነገረኝን የውድቀት ቃል አይደለም። ይሄን ሁሉ አልፌ ሰማሃለሁ፣ ንገረኝ። ኢየሱስ ጌታ ነው። አንተ ምንድነው የምትለው? አንተ ምንድነው የምትለው? ያንተስ ኦፒኒየን ምንድነው? አንተስ በዚህ ጉዳይ ላይ ምንድነው አስተያየት? አንተስ በኔ ኬዝ ላይ ምንድነው አስተያየት? ዶክተሮች እንዲህ ብለዋል፣ ሐኪሞች እንዲህ ብለዋል። አንተስ በዚህ ጉዳይ ምን ትላለህ? ሃሌሉያ። ወዳጆቼ ኃጢአት ስለሰራ ነው ወደክ ያሉኝ፣ አንተስ እግዚአብሔር በዚህ ጉዳይ ምን ትላለህ? ወዳጆቼ አትረቢም አትጠቅሚም ሰው አትሆኝም ብለውኛል። እግዚአብሔር አንተስ በዚህ ጉዳይ ምን ትላለህ? እውነት ነው ምን ትላለህ በዚህ ጉዳይ ይበሉት። ሃሌሉያ። ሰው አትሆኝም ከዚህ በኋላ አትወልጂም ብለውኛል። ከዚህ በኋላ አሹፈውብኛል። ሐና ላይ እኮ ተሹፎባታል አይደለ? አሾፈችባት፣ ቀለደችባት እኮ ይላል። እግዚአብሔር ጋር ሄደችና አንተስ ምን ትላለህ? ተቀብየው ልኑር፣ አምኘው ልኑር፣
ልጅ አለመውለዴን ተቀብዬ ልኑር ምን ትላለህ አለችው። እግዚአብሔርም አለ በኤሊ አፍ አለፈና ሂጂ እንደ ጸለይሽ ይሁንልሽ አላት። ስለዚህ ጸነሰች። ሐና እግዚአብሔርን አገኘችው። ባጣችሁ ነገር ውስጥ እግዚአብሔርን አገኘችው። ምን ትላለህ ስትሉ እግዚአብሔር ሊያወራ ይመጣል። ከዛ እንደ ኢዮብ ትደነቃላችሁ። ህመማችሁን ትረሳላችሁ። ቁስላችሁን ትረሱና እግዚአብሔር ውብ ነው፣ እግዚአብሔር መልካም ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ደግ ነው ትላላችሁ። ህመም ተሸክማችሁ እግዚአብሔር ድንቅ ነው ትላላችሁ። ባልተለወጠ ነገር ላይ ቆማችሁ ምህረቱን ስታዩ ትደነቃላችሁ። እግዚአብሔርን ስታገኙት በሽታችሁን ትረሳላችሁ። ለዚህ እኮ ነው ወደ ታች ወረድ ብሎ ኢዮብ እንዲህ አለ፣ መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን አይኔ አየች ካለው። ስላንተ ብዙ ሲባል ሰምቼ ነበረ። ስላንተ እግዚአብሔር ደግ ነው ሲሉ ሰምቻለሁ፣ እግዚአብሔር መልካም ነው ሲሉ ሰምቻለሁ። አሁን ግን መከራዬ እግዚአብሔርን አሳየኝ፣ ህመሜ እግዚአብሔርን አሳየኝ። እግዚአብሔር ቸር መሆኑን ራሴ አገኘሁት፣ አየሁት አለ። እሞትና በእኛ መካከል አንድ እርምጃ ቀርቶ እግዚአብሔር ሲደርስለት ስላላየን እግዚአብሔር መልካም ነው ሲሉን አዎ መልካም ነው ነው የምንለው። እግዚአብሔር ፈዋሽ ነው ሲሉን አዎ ይፈውሳል ነው የምንለው። ሞት ድረስ ገብቶ የፈወሰው ሰው ግን እግዚአብሔር ፈዋሽ ነው ሲባል አርፎ መቀመጥ አይችልም። እንደ ዳዊት ይጮሃል። ለዚህ ነው እግዚአብሔር ቃል ብዙ የተደረገለት ብዙ ያመሰግናል ያለው። አሁን ተለምዷል። እግዚአብሔር ደግ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው። ምንም አይመስለንም። ለምን? ደጋግመን ስለሰማን። ኢዮብ ደጋግሞ ሲባል ሰምቷል። እግዚአብሔር እኮ መልካም ነው፣ እግዚአብሔር እኮ ይቅር ባይ ነው፣ እግዚአብሔር እኮ ትልቅ ነው ሲባል ሰምቷል። ኢዮብና እግዚአብሔርን ያስተዋወቀው ግን የመጣው መከራ ነው። ልክ መከራው መጣ፣ እግዚአብሔርም ደግሞ አብሮ መጣ። እግዚአብሔርና ኢዮብ ተገናኙ። ስለዚህ ኢዮብ ብድግ አለና ስላንተ ብዙ ነገር ሲባል ሰምቻለሁ አለ። ዛሬ ግን አይኔ አየች አለው። አየው እግዚአብሔርን። ስለዚህ ስለ እግዚአብሔር ያለው አስተሳሰብ ተቀየረ። ትላንት ከሚወደው በላይ ወደደው። ትላንት ካወቀው በላይ ዛሬ አወቀው። ዛሬ በኢየሱስ ስም እግዚአብሔርን ማግኘት ይሁንልን። በምታልፉበት መከራ፣ በምትሰደዱበት ስደት ውስጥ እግዚአብሔርን አግኙት። እግዚአብሔርን በህመማችሁ ውስጥ አግኙት። መከራው አይገላችሁም፣ አይዟችሁ። አማኑኤል ከኛ ጋር ከሆነ ማንም አይነካንም። እግዚአብሔር ከኛ ጋር ከሆነ ማንም አይጎዳንም። እግዚአብሔር ከኛ ጋር ከሆነ መጽሐፍ ቅዱስ ይላል ባንቺ ላይ የተደገነ መሳሪያ አይከናወንም ይላል፣ ይከሽፋል ይላል። አማኑኤል ካንቺ ጋር ካለ፣ አማኑኤል ቅጥር ከሰራልሽ፣ አማኑኤል በመካከልሽ ካለ የተወረወረ ሁሉ አያገኝሽም። መጽሐፍ ቅዱስ ይላል እግዚአብሔር በመካከሏ ነውና አትናወጥም ተብሎ ተጽፏል። እግዚአብሔር መካከል ሲሆን፣ አማኑኤል ሲሆን፣ እግዚአብሔር ቤት ሲገባ፣ እግዚአብሔር ልጆች ጋር ሲሆን፣ እግዚአብሔር እርሻ ጋር ሲሆን፣ እግዚአብሔር ከብቶች ጋር ንብረት ጋር ሲሆን አትናወጥም። በመከራ ውስጥ ያወራሃል። ልጄን ያለው አትፍራ ይልሃል። መርከብ ይሰባበራል ግን በሰላም ትደርሳለህ ይልሃል። አደጋ አለ ግን አሳልፌዋለሁ ይልሃል። ህመም አለ ግን እኔ ቀድሜያለሁ ይላል። አማኑኤል ከኛ ጋር ይሁን። አማኑኤል እግዚአብሔር ከኛ ጋር ይሁን። የእግዚአብሔር ሐሳብ ይሄ ነው። ሁሉን ቻይ እንደሆነ እንድታውቁ፣ ሁሉን ማድረግ እንደሚችል እንድታውቁ፣ መግደልም ማዳንም የሱ እንደሆነ እንድታውቁ፣ የእግዚአብሔር ውጪ ማንም ማዳኝ እንደሌለ እንድታውቁ። መጨረሻ ላይ ሐና እንዲህ አለች፣ ሰው በኃይሉ ድል አያደርግም አለች። ሰው በኃይሉ አይበረታም አለች። የገንዘብ ብዛት ነፍስን አይመልስም። ገንዘብ ብዙ ስላለ ጥሩ ሐኪም ቤት ሰው ስለተታከመ ነፍሱ ከሞት አትመለስም። ለዚህ ነው ሐና ያለች መግደልም ማዳንም ያንተ ነው አለችው። መስጠትም መውሰድም ያንተ ነው አለችው። ኢዮብም አለ እግዚአብሔር ይሰጣል እግዚአብሔር ይወስዳል አለ። ይሄን እስክናውቅ ድረስ፣ ሁሉን ቻይ እንደሆነ እስክናውቅ ድረስ፣ ኤሎሂም እንደሆነ እስክናውቅ ድረስ፣ ኤልሻዳይ እንደሆነ እስክናውቅ ድረስ፣ የመጀመሪያና የመጨረሻ መሆኑን እስክናውቅ ድረስ፣ እኔው ነኝ ያለውን እግዚአብሔርን እስክናውቅ ድረስ እግዚአብሔር ይጣራል። ሳሙኤልን እንደጠራው በመከራው ውስጥ ይጣራል። እሳት ውስጥ ሆኖ ይጣራል። የተወረወራችሁበት ውሃ ውስጥ ሆኖ ይጣራል። ስሚኝ እኔን አንዴ ላድንሽ እያለን ነው። እኔን ስሚኝና ልታደግሽ፣ አቤት በይኝና ልድረስልሽ፣ አቤት በይኝና ከተወረወራችሁበት ጉድጓድ ላውጣችሁ እያለ ነው። ዛሬ አቤት ማለት ይሁንልን።
አቤት እሰማሃለሁ በሉት። እነሆ እሰማሃለሁ በሉት። እነሆ አደምጣለሁ በሉት። ሲድራቅ ሚሳቅ አብደናጎግ በተወረወሩበት እሳት ውስጥ ቆሞ ተጣራ። ቆሞ የተጣራ አምላክ ዛሬ እየተጣራ ነው። መከራ ውስጥ ናችሁ። እግዚአብሔር በመከራ ውስጥ እየተጣራ ነው። ልጄ ስሚኝ እያለ ነው። ልጄ ስማኝ እያለ ነው። እኔ ኤልሻዳይ ነኝ እያለ ነው። እኔ አዶናይ ነኝ እያለ ነው። እኔ ሁሉን ቻይ ነኝ እያለ ነው። ማዳን እግዚአብሔር ነው። ሰው በኃይሉ ድል አያደርግም። ሰው ጉልበት ስላለው ድል አያደርግም። ሰው ዕውቀት ስላለው ድል አያደርግም። ሰው ዘመድ ስላለው ድል አያደርግም። ሰው ገንዘብ ስላለው ድል አያደርግም። ማዳን የእግዚአብሔር ነው። ድል የእግዚአብሔር ነው። እግዚአብሔር እየተጣራ ነው። እግዚአብሔር እየተጣራ ነው። ላንቺ መከራ መስሎሻል፣ ለእግዚአብሔር ግን ጥሪ ነው። ላንተ ህመም መስሎሃል፣ ሚያበቃል መስሎሃል፣ ነገር ግን ጥሪ ነው። አቤት በለው። መከራው ፊት አቤት በለው። እነሆ እሰማሃለሁ በለው። እነሆ አደምጣለሁ በለው። ለሳሙኤል እንቅልፍ ያጣበት ሌሊት ነው። ለእግዚአብሔር ግን የጥሪ ሰዓት ነበረ። እየጠራ ነበረ ትውልድን፣ እየጠራ ነው ነብይን፣ እየጠራ ነው እግዚአብሔር ሳሙኤልን። ዛሬ ሳሙኤል የለም፣ እኔና እናንተ ግን አለን። እግዚአብሔር በመከራ ውስጥ እየጠራችሁ ነው። እግዚአብሔር በእንባ ውስጥ እየጠራችሁ ነው። ምናልባት ከሚሉ ሰዎች ራቁ። ምናልባት ከሚሏችሁ፣ ምናልባትን ከሚያወራሏችሁ ሰዎች ራቁና ወደ እግዚአብሔር ዞራችሁ አቤት አቤት እሰማሃለሁ በሉት። ባሪያ ይሰማሃል በሉት። እኔ ልጅ እሰማሃለሁ በሉት። የእስራኤል ሕዝብ ከፊቱ ምን ነበር? ቀይ ባህር ነበር። ከኋላው ግብጽ ነበረ። ሕዝቡ ይጮው ነበር። ሙሴም ይጮው ነበር። ሕዝቡና ሙሴ ዝም እስኪሉ እግዚአብሔር አላወራም። ሃሌሉያ። ስለዚህ ሙሴ ወደ እግዚአብሔር ጮኸ። ከሕዝቡ ጋር አልተነጋገረም። ወደ እግዚአብሔር ሲጮህ እግዚአብሔር ምን አለ? እጅክ ላይ ምን አለ? በትር አለ። በያዝከው በትር ምታው፣ ቃል አውጣበት አለው። ስለዚህ ምን ሆነ ይላል? ቀይ ባህር ምን ሆነ? ተከፈተ። ሕዝብ ተሻገረ። ዛሬ ወደ እግዚአብሔር ነው ምን ትላለህ? በተዘጋ መንገድ የሌለ ውሃ ላይ እግዚአብሔር ሆይ በተዘጋ የሚያሰምጥ ውሃ ላይ ፊት ለፊት ያለ ምን ትላለህ በሉት። ወይ ከፍሎ ያሻግራቸዋል፣ ወይ እንደ ጴጥሮስ ና ይልሃል እየተራመድክ ና ወደኔ እየተራመድክ ይላል፣ ወይ ደግሞ ይከፍልና ያሻግርሃል። እግዚአብሔር እየጠራ ነው። በኢየሱስ ስም ማድመጥ ይሁንልን።